ስልካችሁ ላይ እንደዚህ የሚል ነገር አይታችሁ ይሆናል። ምን ማለት ነው? እውነትም ራም መጨመር እንችላለን? በዚህ ቪዲዮ እንዴት የስልካችሁን ራም መጨመር እንደምትችሉ እናያለን። ፌክ አፖችን ወይም ደግሞ ሌላ የማይሰራ መንገድ በመጠቀም ሳይሆን የራሱን የስልኩን ፊቸር በመጠቀም ነው የማሳያችሁ። የትኞቹ የአንድሮይድ ቨርዥኖች ላይ እንደሚሰራ እንዲሁም ይህን ፊቸር ሰፖርት የሚያደርጉ ብራንድና ሞዴሎች እንዴት ይህን ሴቲንግ ኦን እንደምናደርግ እና ምን ልዩነት እንዳለው እነግራችኋለሁ። ነገር ግን ማወቅ ያለባችሁ ሁሉም ስልክ ላይ አይሰራም። እንዴት ነው የእናንተን ስልክ እንደሚሰራ የምታውቁት? ይህን ቪዲዮ ተከታተሉ እስከ መጨረሻው ድረስ ማለት ነው። ይሄ ፊቸር ቨርቹዋል ራም ይባላል። ስልካችሁ የኢንተርናሉን ስቶሬጅ ትንሽ ክፍል ብዙ ጊዜ ከ2 ጂቢ እስከ 8 ጂቢ ባለው ሳይዝ ወስዶ እንደ ተጨማሪ ራም ይጠቀመዋል ማለት ነው። ይህ የሚሆነው ራም በሚሞላ ጊዜ ነው ማለት ነው። ፊዚካሊ ምንም ነገር አይጨምርም፣ ግን የስልኩን ፍጥነት መጨመር ላይና ላግ እንዳያደርግ ያግዘዋል ማለት ነው። ቅድም እንዳልኩት ይህ ፊቸር ሁሉም ስልክ ላይ የለም። በብዛት ያለው ደግሞ ከአንድሮይድ ቨርዥን 11 በላይ ያሉት ላይ ነው። እነዚህ ሞዴሎች ይህን ፊቸር ሰፖርት ከሚያደርጉት ውስጥ ናቸው። የእናንተ ስልክ እዚህ ውስጥ ካለ ጥሩ ነው፣ ከሌለም እንዴት ቼክ እንደምታደርጉ መስራት አለመስራቱን በዚህ ስቴፕ አሳያችኋለሁ ማለት ነው። የኔ ስልክ ስፓርክ ቴክኖ ስፓርክ 8P ነው። መጀመሪያ ማይፎን ውስጥ ገባላችሁ። ከላይ እንደምታዩት ማይፎን ሚል አለ። እሱ ላይም ገብታችሁ ቼክ ማድረግ ትችላላችሁ። እሱ ላይ ካልሰራ ደግሞ ስቶሬጅ ውስጥ ገብታችሁ ማየት ትችላላችሁ። ከዛ ሜም ፊውዥን ሚለው ላይ ትገቡና 4 ጂቢ ያው ከረንት ራም ነው፣ 2 ጂቢ ደግሞ ቨርቹዋል ራም ነው። እሱን ሴት ማድረግ ትችላላችሁ። የተለያዩ አማራጮች አሉ እስከ 3 ጂቢ ድረስ። እነሱን አንዱን ትመርጣላችሁ። ከዛ ኢንፊውዥን የሚለውን ኦን ታረጋላችሁ ማለት ነው። ኦን ስታረጉ ሪስታርት አርጉ ይላችኋል። ሪስታርት ታረጋላችሁ ማለት ነው። ከዛ በኋላ ራሙን ጨምሮ ነው ማለት ነው የሚከፍተው። ለማጠቃለያ ያህል ራም መጨመር ይቻላል፣ አዎ። ነገር ግን ስልካችሁ ሰፖርት የሚያደርገው ከሆነ ነው። የተለያዩ አፖች በመጠቀም ዌብሳይት በመጠቀም ራም መጨመር አትችሉም፣ ስልኩ ሰፖርት ማያደርገው ከሆነ ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ እና ሼር እንዲሁም ቻናሉን ሰብስክራይብ አድርጉ። ይመቻችሁ።